አይነ ስውራን ብቻ የሚኖሩባቸው የዓለማችን ሚስጥራዊ 3 መንደሮች። አይን ማየት ማቆሙ የህይወት ማቆሚያ ነውን? ለብዙዎቻችን ዓለም ያለ ብርሃንና ያለ ቀለም ትርጉም አልባ ልትሆንብን ትችላለች። ነገር ግን በምድራችን ላይ ብርሃን የራቃቸው ዳሩ ግን በራሳቸው ዓለም ውስጥ በጽናትና በደስታ የሚኖሩ ማህበረሰቦች አሉ። ዛሬ በጉዟችን የምንጎበኛቸው ስፍራዎች ተራ መንደሮች አይደሉም። ነዋሪዎቻቸው የጨለማን ግርማ ድል አድርገው በድምፅና በንክኪ የገነቧቸውን አስገራሚ ከተሞችን እንጂ። ከምዕራብ አፍሪካ ሸዋማ በረሃዎች እስከ መካከለኛው አሜሪካ ጥቅጥቅ ያሉ ደኖች እንዲሁም በየመን ጥንታዊ ስልጣኔዎች ውስጥ እንዘልቃለን። አይነ ስውራን ብቻ የሚኖሩባቸው 3 ሚስጥራዊ መንደሮችን አብረን እንቃኛለን። ዳልኩምቤ ሞሪታኒያ ውስጥ የምትገኝ መንደር። ይቺ መንደር የበረሃው የጽናት ተምሳሌት በመባል ትታወቃለች። ዛሬ ጉዟችንን የምንጀምረው በምዕራብ አፍሪካዊቷ ሀገር ሞሪታኒያ ነው። በዚች ሰፊና በረሃማ ሀገር በስተደቡብ በኩል ዳልኩምቤ የተባለች አንዲት ትንሽዬ የገጠር መንደር እናገኛለን። ይቺ መንደር በታሪክ ማህደር ውስጥ የአይነ ስውራን መንደር በሚል ስያሜ ትታወቃለች። በዳልኩምቤ የሚኖሩ አብዛኞቹ ቤተሰቦች ቢያንስ አንድ ወይም ከዛ በላይ የአይነ ስውርነት ችግር ያለባቸው ቤተሰቦች አሏቸው። የሚገርመው ግን እዚህ መንደር ውስጥ አይነ ስውርነት እንደ ልዩነት ወይም እንደ አካል ጉዳተኝነት አይታይም። ነዋሪዎቹ እርስ በርሳቸው ተያይዘው ወደ ገበያ ይሄዳሉ፣ የእርሻ ስራቸውን ያከናውናሉ፣ እንዲሁም ከብቶቻቸውን ያለማንም ረዳት በመቶዎች የሚቆጠሩ ኪሎ ሜትሮችን ያጓጉዛሉ። የመንደሯ ጠባብ መንገዶችና የቤቶቻቸው አቀማመጥ አይነ ስውራኑ በልምድና በንክኪ በነፃነት እንዲንቀሳቀሱ ተደርገው የተገነቡ ይመስላሉ። እዚህ ስፍራ ማየት የሚችሉ ሰዎች ሳይቀሩ ነዋሪዎችን የሰላ የመስማትና የማሽተት ችሎታ ሲያዩ ይገረማሉ። ዳልኩምቤ አይነ ስውርነት እድል ሳይሆን የኑሮ ዘዬ ነው የሚለውን መርህ ለዓለም የምታሳይ መንደር ናት። ቴልፔቴክ በደቡብ አሜሪካዊቷ ሀገር ሜክሲኮ ውስጥ የምትገኝ መንደር። የተረገመችው መንደር ይሏታል። ከአፍሪካ በረሃዎች ተነስተን የአትላንቲክ ውቅያኖስ ስንሻገር በሜክሲኮ ተራራዎች ውስጥ የምትገኘው ቴልፔቴክን እናገኛለን። የዚች መንደር ታሪክ ግን ከመንደሮች ሁሉ ይበልጥ ምስጢራዊና በአፈ ታሪክ የተሞላ ነው። የአካባቢው ነዋሪዎች ላባጃ በተባለ ጥቁር ዝንብ የተነከሰ ሁሉ እንደሚታወር ያምናሉ። የሚገርመው ግን ሰዎች ብቻ ሳይሆኑ በመንደር ውስጥ ያሉ ውሾችና ሌሎች የቤት እንስሳት ሳይቀሩ የማየት ችግር ይገጥማቸዋል። ሳይንቲስቶች መንደሩን ሲያጠኑ በሽታው የሚከሰተው ኦንኮሰርኪያሲስ በተባለ የትል በሽታና በዘር ውርስ ሳቢያ እንደሆነ ቢገልጹም ነዋሪዎች ግን ከትውልድ ወደ ትውልድ የሚተላለፍ እርግማን እንደሆነ ያምናሉ። በዚች መንደር ውስጥ ያሉ ቤቶች መስኮት የላቸውም፣ ምክንያቱም ለነዋሪዎቹ የብርሃንና የጨለማ ትርጉሙ አንድ ነው። ሕይወታቸው ሙሉ በሙሉ በድምፅና በሽታ ላይ የተመሰረተ ነው። ማንም ለማንም አይን መሆን በማይችልበት በዚህ ስፍራ ሁሉም ሰው በራሱ መንገድ ዓለምን ተረድቶ ይኖራል። ቴልፔቴክ የሰው ልጅ ተስፋ የመቁረጥ ምልክት ሳትሆን ችግሮችን የመቋቋምና በአስቸጋሪ ሁኔታ ውስጥ የመላመድ ጥበብ ማሳያ ናት። 3. አልሁዳይዳ በየመን ውስጥ የምትገኝ የእምነትና የጥበብ መንደር። በመጨረሻም ወደ መካከለኛው ምስራቅ ወደ ጥንታዊቷ የመን እናመራለን። በየመን በአልሁዳይዳ አካባቢ የሚገኙ አይነ ስውራን ማህበረሰቦች በጥንካሬዎችና በጥበባቸው ይታወቃሉ። ሀገሪቱ ካለችበት የጦርነትና የኢኮኖሚ ቀውስ አንጻር እነዚህ ሰዎች ራሳቸውን ችለው ለመኖር የሚያደርጉት ጥረት ለብዙዎች ተምሳሌት ነው። እዚህም አይነ ስውራን ተሰባስበው የሚኖሩባቸው መንደሮች አሉ። ዋነኛ መተዳደሪያቸውም እንደ ቅርጫት ስራ፣ ምንጣፍ ሽመና እና ልዩ ልዩ የእጅ ስራዎች ናቸው። የሚገርመው ግን እነዚህ ሰዎች የሃይማኖት ትምህርታቸውንና የጥንት ታሪኮችን በቃል በመሸምደድ ረገድ ያላቸው ብቃት እጅግ አስገራሚ መሆኑ ነው። በአልሁዳይዳ አይነ ስውርነት ለእነርሱ የእውቀት መጋረጃ ሳይሆን የውስጥ ብርሃናቸውን የሚመለከቱበት መንገድ ሆኖላቸዋል። በውጫዊ ዓለም ጦርነትና ጥፋት ቢኖርም በእነዚህ መንደሮች ውስጥ ግን ሰላምና መረዳዳት የነገሰበት የጋራ ኑሮ ይስተዋላል። እነዚህ 3 መንደሮች ማለትም ዳልኩምቤ፣ ቴልፔቴክ እና አልሁዳይዳ አንድ ትልቅ እውነትን ያስተምሩናል። እሱም የሰው ልጅ በየትኛውም ፈታኝ ሁኔታ ውስጥ ቢሆንም የመላመድና የመኖር ጥበብ እንዳለው ትልቅ ምስክሮች ናቸው።
ዓይን ማየት ባይችልም ልብ ግን መቼም መንገዱን አይስትም። እነዚህ ሰዎች ከኛ የሚፈልጉት ርኅራኄን ሳይሆን እውቅናን ነው። አካል ጉዳተኝነት በውስጣችን ያለውን ብርሃን ሊያጠፋው እንደማይችል በተግባር እያሳዩን ነው። የዛሬው ዝግጅታችን ይሄን ይመስል ነበር። ከእነዚህ ሶስት አስገራሚ መንደሮች ታሪክ ውስጥ እናንተን ይበልጥ የገረማቸው የትኛው ነው? የዳሎኩምቤ ጽናት፣ የቴልፔቴክ ሚስጥር ወይስ የየመን ጥበብ? አስተያየታችሁን በኮሜንት አጋሩን። ዝግጅቱ ከተመቻችሁ ላይክ ማድረጋችሁን እና ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ለቀጣይ ሌላ አስገራሚ ቪዲዮ ይዘንላችሁ እስክንመጣ ቸር ሰንብቱ።